አፍንጥር ጌዲዮን ደግሞ ቅዱስ ሚካኤልን ልኮ እግዚአብሔር ሂድና ሕዝቤን ነፃ አውጣ ብሎሃል እግዚአብሔር አለ። ሲለው ምን አለ? አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ? እግዚአብሔር እንደላከ በምን አውቃለሁ? ስለዚህ መስዋዕት አቀርባለሁ፣ እሳት ከሰማይ ወርዶ መስዋዕቱን ከበላው አንተ የእግዚአብሔር መልአክ ነህ፣ አለዚህ አላቅም። ስለዚህ መስዋዕቱን እስካቀርብ ድረስ ከዚህ ጋር እንዳትላወስ አለው ይላል። ማን ነው እንዳትላወስ የሚለው? ቅዱስ ሚካኤል በረከቱ ይደርብን። እሺ ብሎ ቆመ። ሚካኤል የዋህ አይደለ? እሺ ብሎ ቆመ። ከዛ አቀረበ። እሳት ከሰማይ ወርዶ መስዋዕቱን በላው። በል ጌዲዮን አሁን የእግዚአብሔር መልአክ መሆኔን አውቃል፣ ሂድና ሕዝቡን ነፃ አውጣ ሲለው ምን እንዳለ ታውቃላችሁ? በእኔ ነፃ እንደሚያወጣስ በምን አውቃለዋል? ስለዚህ የበግ ፀጉር የበግ ቆዳ አምጥቼ አነጥፋለሁ መሬት ላይ፣ ሌላው ቦታ ሲዘንብ እሱ ላይ ደረቅ ይሁን፣ እሱ ላይ ደግሞ ደረቅ ሲሆን ሌላው ላይ ይዝነብ። ያኔ እግዚአብሔር ሕዝቡን በእኔ እንደሚያወጣ አውቃለሁ። ተደረገለት። ድንግል ማርያም አምላክን በድንግልና ጸንሰሽ ትወልጃለች ስትባል እዚህ ጋር ዝናብ ይዝነብና እዛ ጋር ደረቅ ይሁን ብላለች። እነሆኝ የጌታ ባሪያ እንደ ቃልህ። ይገርማቸዋል። ይህንን ቃል እስክትናገር ሰውም እግዚአብሔርም እየጠበቀ ነበር። ሲኦል ውስጥ ያሉ ነፍሳት ሳይቀሩ ይሁንልኝ የሚል ቃሏን ይጠብቁ ነበር። እንደውም ቢታያቸው ገብርኤል ቆሞ ሲያበስራት ሲኦል ሆነው ቢያዩ ይላል አንዱ ባለቅኔ፣ ሲኦል ሆነው ቢያዩ እሺ በይ እያሉ ይጮሁ ነበረ። አንቺ እመቤት ሆይ ይላል ቅዱስ አምብሮስ ደግሞ ድንግል ሆይ እግዚአብሔር በደሙ ሊገዛን እያናገረሽ ነውና እባክሽን ቶሎ መልስ ስጪ፣ እባክሽን አትዘግይ ይላል። ድንግል ማርያም የሰው ልጅ ድህነት በእሷ ምክንያት እንዲዘገይ ስላልፈለገች እግዚአብሔር ለእኛ ራሱን እንዲሰጥ እመቤታችን ቀድማ ራሷን ለእግዚአብሔር ሰጠች። እነሆኝ የጌታ ባሪያ እንደ ቃልህ ልክ እንደ ቃልህ ይሁንልኝ ስትል እግዚአብሔር በብሩህ ደመና ተጭኖ መጥቶ ከሰማያት ወርዶ በማኅፀኗ አደረ። የሁላችን መዳን የዛን ጊዜ ተጀመረ። ክብር ምስጋና ይድረሳት እመቤታችን። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? አላት። 3 ዓመት ከመንፈቅስ በ16 ዓመት ዕድሜዋ እሷ ሕፃን ሆና ሕፃን ታቅፋ በግብፅ በረሃ አልተንከራተተች? እኛን የማዳን ስራውን ሳይሰራ በሄሮድስ ሰይፍ እንዳይሞት ማለት ተንከራታለች። ከሁሉ ዓርብ ዕለት ሲሰቀልም ከመስቀሉ ስር ነበረች እመቤታችን። ይኸውላችሁ ይሄ ነው እኛን ኦርቶዶክሳውያንን ከሌሎች ሰዎች ጋር ማያገባባን። ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች አሉ። እስቲ እዚህ መሃል እናቶች አላችሁ፣ አንድ ልጅ ሆዱን እንኳን ሲያመው የምትጨነቀው ማናት? አንድ ልጅ 6666 ጊዜ ሲገረፍስ እናት ምን ይሰማል? ጌታ እኮ የተገረፈው እኛ ለቡሄ በምናጮኸው ጅራፍ አይደለም። ክርስቶስ የተገረፈው እላዩ ላይ ሚስማሮች ያሉት የሾሉ አጥንቶች ያሉት መግረፊያ ነው ሮማውያን የሚገርፉበት። ያ መግረፊያ ስጋው ላይ ካረፈ በኋላ ሲነሳ ስጋውን እየነጨ ነው የሚነሱ እና ስጋውን ከመግረፊያው ላይ አራግፈው ነው ድጋሚ የሚገርፉት። ይህ ሲሆን ቆማ እመቤታችን ተመልክታለች። ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ አላማጠችም፣ ምጥ አላየችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ተጨንቃለች። እያንዳንዱ እሱ ላይ ያረፈው ጅራፍ የእሷ የልቧ ቁስል ነበር። በአንቺ በነፍስሽ ሰይፍ ያልፋል ብሎ አረጋዊው ስምዖን ትንቢት ነግሯት ነበረ። በነፍሷ ሰይፍ ያለፈው ልጇ ሲሰቀል ቆማ ያየች ቀን እና ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡን አይስጣቸው። አዎ ሰው ናት ይሉን የለ? አዎ ሰው ናት በተፈጥሮ። እንደ ሰው ምን ይሰማታል ልጇ እንደዛ ሲሰቃይ? ለእኛ አምላካችን ነው፣ ለእሷ እኮ ልጇም ነው፣ አምላኳ ብቻ አይደለም። የመጀመሪያው እጆቹን ይዛ ሲድህ የመራችው ልጇ እጆቹን በሚስማር ሲቸነከር አይታለች። ድንግልናዊ ወተቷን ያጠባችው ልጇ ሐሞትና ከርቤ ሲጠጣ አይታለች። ደሙ እንደ ውሃ ሲፈስ አይታለች። እመቤታችን እንደሷ ያዘነ እንደ ክርስቶስ የተሰቃየ እንደሷም ያዘነ የለም። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? ይህንም በልቡናችን ይሳልብን። እንደውም አባቶቻችን ሲጨፍንም ሲገልጥ ይላሉ፣ ሲወለድም መጀመሪያ ያየው እሷን ነው። ከመሞቱ በፊት እነኋት እናት እነሆ ልጅሽ አለ። ከዛ አባቶይ ነፍሴን አደራ ሰጣለሁ ብሎ ሄደ። ሲመጣም ሲሄድም ሲጨፍንም ሲገልጥም ያየው እሷን ነው ይላሉ። እመቤታችን ይሁንልኝ ብላ ያስጀመረችውን የሰው ልጅን ድህነት
መስቀል ላይ እስኪያሰናብታት ቆማ ተመልክታለች። ወላዲት አምላክ በእኛ መዳን በመላው የክርስቶስ የማዳን ሥራ ውስጥ አብራ ነበረች። ይህንም በልቡናችን ይሳልብን። ሁለተኛ የምናየው የመጨረሻ ድንግል ማርያም ቅድስት የሆነችው አምላክን ከወለደች በኋላ አይደለም። አምላክን ለመውለድ ያበቃት ምን ሆና መገኘቷል። የሚገርም እኮ ነው። እግዚአብሔር ከሰው ሁሉ መርጦ ከእሷ እንዲወለድ ያደረገ ነገር እመቤታችን ላይ ተገኝቷል። ምንድን ነው? ይህንን የሚያውቀው እግዚአብሔር ነው። እኔ ትሕትናዋን ብቻ ልንገራችሁና ወርዳለሁ። እንደ ድንግል ማርያም ትሑት ሰው የለም በምድር ላይ። በምን አወቅን? እንደሷ ክቡር የሆነ ፍጡር አለ? ለምን? እንደሷ ትሑት ስለሌለ ነው። ራሱን ዝቅ የሚያደርግ ምን ይላል? ከፍ ይላል። ራሱን በጣም ዝቅ ያደረገ በጣም ምን ይላል? እንደ ድንግል ማርያም ዝቅ ያደረገ የለም። ራሱ ትሕትናዋ የልቧን ቅድም አይተና ከንግግሯ ይጀምራል። ገብርኤል መጥቶ ትጸንሻለች ትወልጃለች ሲላት ምን አለች? እነሆኝ የጌታ ባሪያ እንደ ቃልህ። ከኔ ጋር ናችሁ? ገብርኤል ያላት የጌታ ምን ትሆኛለች ነው ያላት። እነሆኝ የጌታ እናቱ ብትል ምን ችግር አለ? እሷ ግን እነሆኝ የጌታ ባሪያው። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። እንዛ አመቱ እሞረሰያ ይላል ቅዱስ ያሬድ። ባሪያው ስትሆን እናቱ አረጋት። እሷ ግን እናቱ ነኝ አላለች፣ ባሪያው ነኝ። አንዴ እንዳይመስላችሁ ከጸነሰች በኋላስ ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር የምኑም መዋረድ። አይገርምም? ጸንሰዋለች እኮ እናቱ ብትል ምን አለ? ተረጋግጧል እኮ በቃ 6 ወር ሆኖታል። እመቤታችን ግን አንድ የትቢት ቃል ካፏ አልወጣ። ገብርኤል ካመሰገናት በኋላስ ምን አደረገች? በዚያ ወራት ተነስታ ማርያም ወደ ተራራማው ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማህፀኗ ይዛ ዘመን ልትጠይቅ ወጣች። አምላክን በማህፀኗ ይዛ። አሁን ምእመናንኛ ሎተሪ ቢደርሰን ዘመድ እንጠይቃለን። እንደውም እስከ ዛሬ የጠየቅነው ይቆጨናል። እንደ አንዲት ሴት እንደው ልጅሽ ጠቅላይ ሚኒስትር ሆኗል ብትባል ዘመድ ትጠይቃለች? አትጠይቅ። እነሱ ይምጡ እንጂ አልሄድም ነው የምትለው። ድንግል ማርያም እኮ የጸነሰችው ማንን ነው? አምላክን ነው። ትሕትናዋን ስንናገር በነገራችን ላይ ልዕልናዋን ማሰብ አለባቸው። አንዳንድ ሰዎች በቃ ወለደችው አበቃ ምንድን ነው ቢግ ዲል አይደለም። ምን አይደል? ከዚህ በላይ ቢግ ዲል ምን አለ? አምላኩን ወልዶ የሚያቅሰው ታውቃላችሁ? ከኔ ጋር ናችሁ? ቁጭ በሉ እባካችሁ። አምላኩን ወልዶ የሚያውቅ ሰው ታውቃላችሁ? የለም አይደል? ከሷም በፊት ሰው እንደ ቅዱስ ጊዮርጊስ ሰማዕት መሆን ይችላል አይችልም? እንደ አቡነ ተክለ ሃይማኖት ጻድቅ መሆን ይችላል አይችልም? ድንግል ማርያምን መሆን ግን አይችልም። አንዴ የተፈጸመ ነገር ነው። ይህንን ክብር ይዛ ግን የሁላችንም ፈጣሪ ልብ አድርጎ አቅፋ ያሳደገችው ያጠባችው አባት ሆይ የዕለት እንጀራችንን ስጠን ለምንለው አምላክ እኮ የዕለት እንጀራውን የሰጠችው ድንግል ማርያም ያጠባችው ያሳደገችው። ባለቀሰ ጊዜ በቤተልሔም ግርግም ውስጥ በግዘ ሕፃናት እንደ ሕፃናት እምባውን አፈሰሰ። ባለቀሰ ጊዜ እምባውን የጠረገችው ማነች? የክርስቶስን እምባ ባበሰችበት እጇ የሁላችን እምባ ታብስልን። አምላክን ማባበል እንዴት ያለ ጸጋ ነው! ምን ብላ አስተኛችው ይላል ቅዱስ ኤፍሬም ሶርያዊ። ሕፃናትን ወላጆች እናቶች ልጆቻቸውን ሲያስተኙ እሹሩሩ ብለው ነው የሚያስተኙት። አንቺ ልጅሽን ምን ብለሽ አስተኛሽው? ቅዱስ 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 እያሉ መላእክት የሚዘምሩለትን ልጅሽን ምን ብለሽ አስተኛሽው? የማይተኛውን አምላክ ምን ብለሽ አስተኛሽው? የእሷ ክብር እኮ የተለየ ነው። ይህን ክብር ይዛ ግን አንድ የትዕቢት ንግግር የለባት። ትገርማል። እኔ እኮ አሁን አንዳንድ ሰዎች በዘመናችን ምንድን ነው ድንግል ማርያም እኮ እኛም በዛ ዘመን ብንኖር እንወልደው ነበር የሚሉ ደፋሮች አሉ። እሷ ግን አንቺን የምትወልጂው እየተባለች እነሆኝ የጌታ ባሪያ እንደ ቃልህ። ራሱ ኤልሳቤጥን ሄዳ ተሳለመቻት። ቀላል መንገድ እንዳይመስላችሁ 130 ኪሎ ሜትር ከገሊላ ናዝሬት እስከ አይነ ከርም ኤልሳቤጥን ለመጠየቅ 130 ኪሎ ሜትር ብቻዋን አጃቢ ሳትፈልግ። በጣም ይገርማል። ንግሥት እኮ ነች፣ ታቦት ናት። በውስጧ እኮ እግዚአብሔር ነው ያለው። ብቻዋን እየበረረች ፈጥና ወጣች። ፈጣን ደመና አደለች፣ አፍጣኒ ተረዴት አደለች። ፈጥና ወደ ኤልሳቤጥ ቤት ገባች። ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? ይገርማል። እዚህ የምታዩቸው ካህናት ሜሮን